ማንቸስተር ዩናይትድ ከማቴዎስ ኩኛ ምን ያገኘውን? ከዛ በፊት ግን ማንቸስተር ዩናይትድ ምን ይፈልጋል? ይህን ዳታ እንመልከት። ባለፈው ዓመት ማንቸስተር ዩናይትድ በፕሪሚየር ሊጉ አንደር ፐርፎርም ካረጉ ቡድኖች ውስጥ ሁለተኛው ነው፣ -9.46። ነገሩን ሲሪየስ የሚያደርገው ይሄ ብዙ የጎል ድል ተፈጥሮ የተገኘ አይደለም፣ ከተፈጠሩት ውስን ድሎች የባከነ መሆኑ ነው። ጎሉን ካየነው ከሶስቱ ወራጆችና ኤቨርተን ከፍ ብለው በ44 ጎል 16ኛ ናቸው። ቡድኑ እንዴት የሚጫወት ከተለያዩ ተጫዋቾች ጎል ይፈልጋል። እዚህ ጋር ኩኛ ይህንን ቀዳዳ በተወሰነ ይሸፍናል። አሁን ስለ ጎል ስናነሳ ኩኛ ያለው ቦል ስትራይኪንግ ጥራት ከፓወርና ፕሌስመንት ጋር ቴክኒካል አስፔክቱ እንዳለ ሆኖ ጎል ሳይኮሎጂካል አስፔክትም አለው። ያ ምንም ቢፈጠር ግማሽ እድልም ላገኝ ጎል አገባለሁ የሚል በራስ መተማመን አያም ሂም የሚል ሜን ካራክተር ሳይበዛ ያስፈልጋል። ኩኛ ጋር ይሄ ያለ ወይ አትሊስት ባለፉት 2 ዓመታት። ሌላው ዩናይትድ ሎ ብሎክ አንሎክ የሚያደርግ ቡድኑ ፋይናል ሰርድ ሲደርስ ሀሳብ ሲያጥረው ከቡድኑ ውጪ የሚያው ተጫዋች ይፈልጋል። ለኩኛ ሎ ብሎክ የመስበር አቅም የሰጠው በጠባብ ዞኑ ያለው ድሪብሊንግ፣ ተጫዋቾችን የመቀነስ ከተጋጣሚ ተከላካይ ሰፓሬሽን የመፍጠር አቅም ነው። ይህ ለራሱም ሆነ ለቡድኑ አጋሮቹ ጎልደን ሊፈጥር ያግዘዋል። በተጨማሪ የኩኛ የረጅም ርቀት ቦል ኬሪንግ ብቃት ቀድሞም ጥሩ የነበሩበትን የትራንዚሽን ማጥቃት ትሪት ያጠናክራል። ኢንጀነራል ብሩኖ ላይ ጥገኛ እንዳይሆኑ ያደርጋቸዋል። ነገር ግን ብሩኖም ኩኛም ቦል ቱ ፊት ተጫዋቾች ናቸው። ኳስ እግራቸው ላይ የሚቀበሉ እንጂ ወደ ስፔስ የሚሮጡ አይደሉም። ለባላንስ ሲባል ቀጣይ የሚመጡት አጥቂዎች ይህ ሊኖራቸው ይገባል። @valer100 ላይ ቴሌግራም ቻናላችንን ጆይን ማድረግ እንዳይረሳ።